እናቀርባለን። ሰበር ዜና በሰሜን ምዕራብ ትግራይ የቲዲኤፍ ኃይሎች ሻዕቢያ ላይ በወሰዱት የመልሶ ማጥቃት እርምጃ አንድ ኮሎኔል ከነጠባቂዎቹ መገደሉ ተሰምተዋል። የኤርትራ ሰራዊት ከባለፈው ቅዳሜ ጀምሮ ነበር በሰሜን ምዕራብ ትግራይ ሽራሮ አቅራቢያ ሲገም ኮፎሎ አካባቢ ጥቃት የከፈተው። ጥቃቱ ለሁለተኛ ጊዜ የተፈጸመ ሲሆን በታህሳስ ወር ላይም የከባድ መሳሪያ ድብደባ አድርገው የአጸፋ ምላሽ ተሰጥቷቸው ነበር። ነገር ግን አሁንም የሻዕቢያ ጦር ትግራይን ለመውረር ያለው ፍላጎት የቀነሰ አይመስልም። በጉዳዩ ላይ የኢትዮጵያና የኤርትራ አመራሮች መግለጫ ባይሰጡም የትግራይ ወታደራዊ ኮማንድ ቃል አቀባይ አቶ ጌታቸው ረዳ ግን በትዊተር ገጻቸው ላይ ጽፈዋል። ቃል አቀባዩ ባሰፈሩት የትዊተር ማስታወሻ ላይ የኤርትራ ጦር በሰሜን ምዕራብ ትግራይ ሽራሮ አቅራቢያ ጥቃት መክፈቱን ገልጸዋል። ባሳለፍነው ሳምንት የትግራይ ሰራዊት ከኤርትራ ጋር አዋሳኝ በሆኑት ሽራሮና ዛላምበሳ በኩል ቁጥራቸው በርከት ያሉ ወታደሮችን ሲያስጠጋ ነበር። ከዚህ በተጨማሪም ድንበሩ አቅራቢያ ምሽግ መቆፈሩን ዘግበንላቸዋል። በተመሳሳይ የሻዕቢያ ጦርም በሁመራ በራማና በዛላምበሳ ትይዩ ባሉ የኤርትራ ግዛቶች ውስጥ ከባባድ መሳሪያ የታጠቁ ኃይሎችን ሲያስገባ ቆይቷል። ታህሳስ 30 2014 ዓ.ም ደግሞ በሰሜን ምዕራብ ትግራይ ሽራሮ አቅራቢያ ሲገም ኮፎሎ አዲስ አጸር አካባቢ የኤርትራ ሰራዊት ውጊያውን ጀመረ። ጦርነቱ ቅዳሜና እሁድ ሙሉ ቀን የተካሄደ ሲሆን የኤርትራ ኃይሎችም እየገፉ ነበር። ይሁን እንጂ ጥር 1 ከምሽቱ 4 ሰዓት አካባቢ የትግራይ ኃይሎች በቃፍታ ሽራሮ በኩል በወሰዱት የጸረ ማጥቃት እርምጃ አንድ ታንክ፣ 3 መድፍና 4 ፓትሮሎችን አውድመው በርካታ መትረየስና ክላሾችን ማርከዋል። ከዚህ በተጨማሪም አንድ የሻዕቢያ ኮሎኔል ከነ ጠባቂዎቹ መገደሉን ምንጮች ነግረውናል። እንደሚታወሰው የትግራይ ክልል ከኤርትራ ጋር በምትዋሰንበት ቦታዎች ላይ ከዚህ ቀደምም በርካታ ውጊያዎች ተደርገው በሁለቱም ወገን በኩል ጉዳቶች ደርሰዋል። ከሁለት ሳምንት በፊት የኤርትራ ወታደሮች በሽራሮ በኩል ጦርነት ከፍተው የትግራይ ከተሞችን ለመቆጣጠር መሞከራቸው የሚታወስ ነው። በሰዓቱ የሻዕቢያ ጦር በሰሜን ምዕራብ ትግራይ ድንበሩን ተሻግሮ ወደ ሽሬ ለመግባት የሞከረ ሲሆን በኋላ ግን በደረሰበት የአጸፋ ምላሽ ወደ ኋላ ፈግፍጓል። በተመሳሳይ ታህሳስ 13 2014 ዓ.ም ላይም ከ100 በላይ ዘመናዊ መሳሪያ የታጠቁ የኤርትራ ወታደሮች ወደ ትግራይ ክልል ሰርገው ሲገቡ በቁጥጥር ስር መዋላቸው ይታወሳል። ከጥቂት ቀናት በኋላ ደግሞ በራማ አርባዕተ በኩል ዳግም ወረራ ለመፈጸም በዝግጅት ላይ ሳለ የትግራይ ሰራዊት ጥቃት አድርሶባቸው ነበር። በወቅቱ በከባድ መሳሪያ በተፈጸመው ጥቃት ድንበሩ አካባቢ የነበሩ 2 የሻዕቢያ ክፍለ ጦሮች ከፍተኛ ጉዳት ደርሶባቸው ወደ ኋላ ማፈግፈጋቸውን ዘግበንላችሁ ነበር። የሟቾቹና የቁስለኛውን ብዛት በእርግጠኝነት መናገር ባይቻልም ከነበሩት ወታደሮች አንጻር ግን በመቶዎች እንደሚሆኑ ይገመታል። በኤርትራና በትግራይ ድንበር አዋሳኝ ባሉ አካባቢዎች ላይ አልፎ አልፎ ግጭት የነበረ ቢሆንም ከሰሞኑ የሚሰነዘሩ ጥቃቶች እየተበራከቱ መጥተዋል። ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ቃለ ምልልስ ላይ ኤርትራ የሚያሳስባት አሁን በኢትዮጵያ የተከሰተው ጦርነት ብቻ ሳይሆን ስር የሰደደና ረጅም ታሪክ ያለው እንደሆነ ጠቅሰዋል። ፕሬዝዳንቱ ለዘመናት በኢትዮጵያ የነበሩ የተለያዩ ስርዓቶች የኤርትራን ሕዝብ ሲጎዱ ቆይተዋል በማለት ወቅሰዋል። ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በደርግና በኢህአዴግ ስርዓት ለዘመናት እየተንከባለለ የመጣና የኤርትራን ሕዝብ የሚጎዳ አካሄድ ሲተገበር ቆይቷል ሲሉ ፕሬዝዳንት ኢሳያስ ቃለ መጠይቁ ላይ ተናግረዋል። በአጠቃላይ ፕሬዝዳንቱ በኢትዮጵያ ላይ የቆየ ቂምና ጥላቻ እንዳላቸው መረዳት ይቻላል። አሁንም እጃቸውን ከኢትዮጵያ ፖለቲካ ውስጥ ማስወጣት አይፈልጉም። 3 ሰዓት ገደማ በፈጀው ቃለ መጠይቃቸው ላይም ከኤርትራ ይልቅ ስለ ኢትዮጵያ አብራርተዋል። ነገር ግን ይህ ዜና እስከ ተጠናቀረበት ሰዓት ድረስ የኤርትራ መንግስት በትግራይ ላይ አዲስ ስለከፈተው ጥቃት ያለው ነገር የለም። በወልቃይት ጸገዴ፣ ሰቲት ሁመራ ዞን፣ ማይካድራ፣ ዳንሻ፣ ሁመራና አዲረመጽ ያሉ የአማራ ልዩ ኃይል ፋኖና ሚሊሻዎች ከፌዴራል መንግስቱ የተላከውን ትዕዛዝ ሙሉ በሙሉ ውድቅ አድርገውታል። በዞኑ ዳር ከሚደረገው ጦርነት ውጪ ከላይ የተጠቀሱት ከተሞች ውስጥ ሁለተኛ ዙር ውጊያ አልተጀመረም። ነገር ግን የፌዴራሉ መንግስት ሁሉም የአማራ ኃይሎች እስከ የካቲት ድረስ ወልቃይትን ለቀው እንዲወጡ ለአማራ ክልል መስተዳድር ቀጥተኛ ትዕዛዝ አስተላልፈዋል።
ይህ ውሳኔ በብአዴን አመራሮች መካከል ከፍተኛ ልዩነት የፈጠረ ሲሆን አብዛኞቹ ደግሞ የፌዴራሉን መንግስት ትዕዛዝ አንቀበልም ማለታቸው ተሰምተዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ በርካታ የኦሮሞ ዴሞክራሲያዊ ፓርቲ አመራሮች በዚህ ጉዳይ ጣልቃ መግባት አንፈልግም ብለዋል። ምንጮች እንደሚሉት ግን የቀድሞ ኦህዴድ ያሁኑ ኦዴፓ ባለስልጣናት ወልቃይትና ራያ የትግራይ አካል መሆናቸውን ያምናሉ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች፣ የአማራ ክልል ከፍተኛ ባለስልጣናት እንዲሁም የልዩ ኃይሉ የሚሊሻውና የፋኖቹ አዛዦች በወልቃይትና ራያ ጉዳይ ከፌዴራሉ መንግስት ጋር ሊስማሙ አልቻሉም። ከነርሱ በተጨማሪ ደግሞ በምዕራብ ትግራይ በተለይ በሁመራና አካባቢው ላይ የሚገኘው የኤርትራ ሰራዊት ወታደሮቹን ከማስወጣት ይልቅ አዳዲስ ኃይሎችን ማስገባት ጀምረዋል። የትግራይ ሰራዊት በበኩሉ ወደ ወልቃይትና ሁመራ ሰብሮ ለመግባት በተለያዩ አቅጣጫዎች እየታገለ ነው። ከዚህ በተጨማሪም በመላው ትግራይ የክተት ጥሪ አውጆ አዳዲስ ኃይሎችን ማሰልጠን ጀምረዋል። በትግራይ ክልል የክተት አዋጁን ተከትሎ በርካታ ወጣቶች ወደ ማሰልጠኛ ካምፕ እየተመሙ ነው። በተመሳሳይ በኢትዮጵያ ትይዩ ባሉ የሱዳን አካባቢዎች ከገዳሪፍ እስከ ስናር ድረስ የሚኖሩ በርካታ የትግራይ ተወላጆችም ጥሪውን ተቀብለዋል። ከሐምዳይት አካባቢም ሱዳን ወዳለው የማሰልጠኛ ጣቢያ የገቡ ሰዎች መኖራቸውን ምንጮች ነግረውናል። የትግራይ ኃይሎች ከዚህ ቀደምም ከሐምዳይት ወደ ሸረሪናና ግዴማ ክሩፍ ይመላለሱ ነበር። ግዴማ የምትባለው ቦታ ተከዜ ማዶ ከበረከት 20 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ሸረሪናና ክሩፍ ደግሞ ከማይካድራ ፊት ለፊት በወንዙ ማዶ ይገኛሉ። ከዚሁ ጋር በተያያዘም ከሐምዳይት ወደ ዲማ ባለው መስመር ከ800 በላይ የትግራይ ወታደሮች እንቅስቃሴ ያደርጋሉ። በአዲያርቃይ ግንባር የትግራይ ሰራዊት እስከ ጨውበር ያሉትን ቦታዎች መልሶ ተቆጣጥሯል። የአካባቢው ነዋሪዎች ከሰራዊቱ ጋር ጥሩ ግንኙነት በመፍጠራቸው ምክንያት የደባርቅና የዳባት ፋኖች ባንዳ ብለው ሰይመዋቸዋል። በአዲያርቃይ የነበሩት ፋኖና ሚሊሻዎች ወደ ቀያቸው ሲመለሱ ተቃውሞ ገጥሟቸው እንደነበርም ተናግረዋል። በተለይ ደግሞ የበለሳና የወገራ ሚሊሻዎች የአዲያርቃይ ህዝብ ጁንታ ነው ማለታቸውን ሰምተናል። ታጣቂዎቹ በትግራይ ተወላጆች ላይ ያላቸውን ጥላቻ አሁን ላይ ወደ ራሳቸው ህዝብ ማንጸባረቅ ጀምረዋል። ምንጮች እንደሚሉት ደግሞ በህዝቡ መካከል መከፋፈል ሳይኖር አይቀርም። አዲያርቃይ ከተማን ጨምሮ ዙሪያውን በሚገኙ ቀበሌዎች ውስጥ የቲዲኤፍ ኃይሎች ቤት ለቤት በመዞር የታጠቁ ሚሊሻና ፋኖችን እየፈለጉ ነው። ባሳለፍነው ሳምንት ከዋሊና ከተማ በ30 ደቂቃ ርቀት የምትገኘው አንቀዝቅዜ ጎጥ ውስጥ ከ57 በላይ የፋኖ አባላት ከነትጥቃቸው በቁጥጥር ስር ውለው ነበር። በሰሜን ጎንደር ዞን አዲያርቃይ ወረዳ ካሉት 22 ቀበሌዎች መካከል ዝዋ ቀበሌ አንዷ ስትሆን ቀበሌዋ ውስጥ ደግሞ አንቀዝቅዜ የምትባል ጎጥ አለች። ዝዋ ቀበሌ ከወረዳው ዋና ከተማ በ24 ኪሎ ሜትር ርቀት ውስጥ ትገኛለች። ፋኖቹም ሲያዙ አንቀዝቃዜ ጎጥ ላይ በየአርሶ አደሩ ቤት ተደብቀው ነበር። አሁን ላይ ደግሞ በጸለምት ወረዳ ማይጸብሪ ከተማ ውስጥ ወደምትገኘው አድወሰኒ ቀበሌ ተወስደው ከሌሎች ምርኮኞች ጋር መታሰራቸውን ምንጮች ነግረውናል። ከዚህ ጋር በተያያዘም ከመንግስት ኃይሎች ጋር ግንኙነት እንዳላቸው የተጠረጠሩ በርካታ ሰዎች ሰሞኑን ታስረዋል። እነዚህ ግለሰቦች መረጃ በማቀበል ታጣቂ በመደበቅና ተባባሪ በመሆን የተጠረጠሩ ናቸው ተብሏል። የትግራይ ወታደሮች ጥር 1 2014 ዓ.ም ላይ ነዋሪዎቹን ሰብስበው ማንኛውም ግለሰብ ከመንግስት አካል ጋር ግንኙነት እንዳያደርግ አሳስበዋል። ይህንን ትዕዛዝ ተላልፎ በስልክም ሆነ በጽሁፍ መረጃ ሲያቀብል የተገኘ ሰው የማያዳግም እርምጃ እንደሚወሰድበት ተናግረዋል። በዚህ ግንባር ቡያ፣ ማይልሃም፣ እንሻና ማይዳጉሳ በሚባሉት አካባቢዎች ላይ የትግራይ ወታደሮች በብዛት ሰፍረዋል። ዋናው ጦርነት ከበር ማርያም ከተማ በቅርብ ርቀት ቢሆንም በአካባቢው የአየር ጥቃት እንደቀጠለ ነው። እንደሚታወሰው የኢፌድሪ አየር ኃይል ባሳለፍነው ሳምንት በወሰደው እርምጃ ማይዳጉሳ፣ እንሻ፣ ማይልሃምና ማይጸብሪ አካባቢዎች በድሮን ተደብድበዋል። በወቅቱ ምን ያክል ጉዳት እንደደረሰ መረጃው ባይገኝም ከአካባቢው የተሰደዱ ነዋሪዎች ግን ዛሬማ መግባታቸውን ሰምተናል። የአየር ድብደባው የተፈጸመው
የትግራይ ኃይሎች በማይገባ አቅጣጫ ወደ አጮላቂ ኢየሱስ፣ ማይዳቡሳና ምዕራፈ ድንግል መግባታቸውን ተከትሎ ነበር። እነዚህ ስፍራዎች መልክዓ ምድራዊ አቀማመጣቸው ተራራማ በመሆኑ ቲዲኤፍ ከስትራቴጂ አንጻር መርጧቸዋል። ጦርነቱ እንደ አዲስ መቀስቀሱ ስጋት የፈጠረባቸው የበር ማርያምና የጮበር ነዋሪዎች ወደ ጎሊማ አቅጣጫ መሰደዳቸውን የዓይን እማኞች ገልጸዋል። እንደሚታወሰው ከወራት በፊት በነበረው ውጊያ በአዲያርቃይ ከተማ ብቻ ከ30 በላይ ንጹሃን ዜጎች ህይወታቸውን አጥተው ነበር። በዚህም ምክንያት በአካባቢው ያሉ ነዋሪዎች ከፍተኛ ጭንቀት ውስጥ ገብተዋል። በጦርነት ወቅት በከባድ መሳሪያ የሚደረጉ የተኩስ ልውውጦች መኖሪያ ቤቶችን የማፍረስ አቅም ስላላቸው ሰላማዊ ዜጎች ላይ ትልቅ ስጋት ይደቅናሉ። በደባርቅ ከተማ ከዲማ ከጸለምትና ከአዲያርቃይ ወረዳ የተፈናቀሉ ከ100 ሺህ በላይ ሰዎች ተጠልለው ይገኛሉ። በከተማው ያሉ ትምህርት ቤቶች ለዚሁ አገልግሎት ይዋሉ ሲሆን ህብረተሰቡም ተፈናቃዮችን ለማብላት ያለውን ያካፍላል። ከተራድኦ ድርጅቶች የሚቀርብላቸው እርዳታ ግን በቂ ባለመሆኑ ምክንያት አሁንም ችግር ውስጥ መሆናቸውን ተፈናቃዮቹ ይናገራሉ። ከአዲያርቃይ የሸሹ አመራሮችም ደባርቅ ውስጥ መሆናቸውን ነው ታማኝ ምንጮች የነገሩን። ራያ ግንባር ከዞብል ተራራ በቅርብ ርቀት ላይ የትግራይና የመንግስት ኃይሎች ትንቅንቅ ገጥመዋል። በዞብል አቅራቢያ አዲስ ቅኝ አካባቢ በተካሄደው ውጊያ 5 ንጹሃን ሲሞቱ 2 ደግሞ ከባድ የአካል ጉዳት ደርሶባቸዋል። የቀበሌው ሊቀመንበር ሚስትና ልጆቹን ይዞ ወደ ሮቢት መሸሹን ምንጮች ነግረውናል። በዛሬው ዕለት ከባንዲራ እስከ ቃሰማ ተራሮች ድረስ በርካታ ወታደሮች ይታዩ ነበር። በተጨማሪም በቃርሶሌ አቅጣጫ የባቡር መስመሩን ይዞ አዲስ ቅኝ አዲያውልና መንደፍራ አካባቢ አዳዲስ ኃይሎች ገብተዋል። ከዚህ ጋር በተያያዘም ባንዲራና ራያ መንደር በሚባሉት ከተሞች ላይ ምሽግ ተቆፍሯል። በግዳን ሙጃ አቅጣጫ ቦታ ማርያም የሚባል ስፍራ ላይ ተቆርጠው የቀሩ ጥቂት ወታደሮች ዛሬ ተማርከዋል። በዋጃ በኩልም ዋልካ መንደር አካባቢ 9 የሚሊሻ አባሎች መያዛቸውን ሰምተናል። ዋልካ ማለት የዋጃ ወንዝን ተሻግሮ የሚገኝ ትንሽ ቀበሌ ነው። በራያ ግንባር ጦርነቱ እንደ አዲስ መቀስቀሱን ተከትሎ የሰሜን ወሎ ከተሞች በተፈናቃይ ተጥለቅልቀዋል። በመቶዎች የሚቆጠሩ የራማ፣ የዞብል፣ የጎለሻ፣ የጀመዶ ማርያምና የአዲስ ቅኝ ነዋሪዎች ከሚኖሩበት የገጠር ቀበሌ ተሰደው በሮቢት፣ ጎብዬ፣ አራዱምና ወልዲያ መጠለያ ውስጥ ገብተዋል። እነዚህ ተፈናቃዮች ትምህርት ቤት እንዲጠለሉ ቢፈቀድላቸውም የምግብና የአልባሳት ችግር ግን አልተቀረፈላቸውም። በራያ ግንባር ከኦፍላ፣ ከኮረም፣ ከአላማጣና ከግራካሶ ተነስተው ወደ መርዋ ከተማ የገቡት ወታደሮች ወደ ግዳን አቅጣጫ መንቀሳቀሳቸውን ምንጮች ነግረውናል። ከተማዋ በትግራይና በአማራ ክልል አዋሳኝ ላይ የምትገኝ ሲሆን የግዳንና የቆቦ ወረዳዎችንም ለመያዝ ስትራቴጂካዊ ቦታ ነች። በራያ አላማጣ ዋና መንገዱን ተከትሎ ከአየር ማረፊያው እስከ ኩቢ ድርባ ድረስ ከ500 በላይ የቲዲኤፍ ወታደሮች ይታያሉ። ምንጮች እንደሚሉት በቃርሶሌ በባንዲራና በሰሌን ውሃ በኩል የመጣ ሰራዊት ከዞብል ተራራ በቅርብ ርቀት እየተዋጋ ይገኛል። በምዕራብ የላስታና የዋግ ተራሮች ከአላውሃ ጀምሮ እስከ አዳጉዳና ድረስ፣ በምስራቅ ደግሞ ከጉራ ወርቄ እስከ ወራባይና ዋጅራት ድረስ ዞሮ በሚገጥመው የተራሮች ቀለበት የተከበበው ለጥ ያለ ሜዳ ራያ አውራጃ ነው። ይህ ስፍራ የኩቢ አባ ቦና፣ የጀማሉዲን አልአኒ፣ የጥላሁን ግዛው፣ የአርብሴ ማርዬና የግራዝማች ከሊል ሂዳ ሀገር ነው። የዚህ መሬት ነዋሪዎች ራያዊ ይባላሉ። የአንጎት፣ የዶባ፣ የኦሮሞ፣ የአገው፣ የትግሬ፣ የአፋርና የአማራ ህዝብ ቋንቋዎች በልዩ ጣዕም ተሰባጥረው ዛፍ ቅጠሉንና ጋራ ሸንተሩን ስያሜ ሰጥተውታል። በአካባቢው ያሉ ተራሮች ሁሉ በንቀት ቁልቁል የሚመለከተው የዞብል ተራራ ሰማይ ጠቀስ ማማ ነው። እዚህ ተራራ ላይ በመሆን ከግራ ካሶ እስከ አፋፍ ድረስ መቃኘት ይቻላል። ኢማም አህመድ አልጋዚና አጼ ዮሐንስ አራተኛ በየጊዜያቸው እዚህ ስፍራ መጥተዋል። የራያ ተራሮች በእንስሳት ቢሰፈሩ ዝሆኑ ዞብል ነው። ኩምቢው ደግሞ ቂብላ ጅራቱ ወደ ሀባ ባደረገ ግዙፍ ዝሆን ይመሰላል። ወደ ሰሜን አቅጣጫ ጠመዝማዛው ግራ ካሶ፣ በአድማሱ የአዳ ጉዳን ገምገማና የአምባላጌ ተራራ ይታያል። እስከ ኮረም ተረተር፣ ሐሸንጌ ሐይቅ፣ መሆኒ፣ የዳዩ ሜዳ፣ ወራባዬና ማይጨው ገመገም ድረስ ማማተር ይቻላል። ወደ ምስራቅ እንዲሁ ደነከልና አካባቢው ይታያል። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ።
መንግስት የህወሓት አመራሮችን የፈታበት ውሳኔ በብዙዎች ዘንድ ግራ መጋባትን፣ ድንጋጤን መፍጠሩን ተነገረ። መንግስት ይቅርታ እንዲጠይቅና ውሳኔውንም እንዲከልስ ተጠይቋል። ትግራይ ውስጥ በሰው አልባ አውሮፕላኖች የሚደርሰውን ጥቃት ተከትሎ በአንዳንድ ቦታዎች የሚያደርጋቸውን የሰብአዊ ግልጋሎቶች ማቆሙን የተባበሩት መንግስታት ድርጅት አስታወቀ። ባለፈው ሳምንት ረቡዕና አርብ ትግራይ ውስጥ በሚገኝ መጠለያ ካምፕ ላይ በደረሰ የድሮን ጥቃት ከ56 ሰዎች በላይ ተገድለዋልም ተብሏል። የሶማሊያ መሪዎች ለአዲስ የምርጫ የጊዜ ሰሌዳ ስምምነት ላይ እንዲደርሱ የተባበሩት መንግስታት ድርጅት አሳሰበ። የቀድሞዋ የማይናመር ጠቅላይ ሚኒስትርና የሰላም ኖቤል ተሸላሚ የ4 ዓመት ጽኑ እስራት ተፈረደባቸው። ዜናው በዝርዝር መንግስት የህወሓት አመራሮችን የፈታበት ውሳኔ በብዙዎች ዘንድ ግራ ማጋባትና ድንጋጤ መፍጠሩ ተነገረ። መንግስት ይቅርታ እንዲጠይቅና ውሳኔውንም እንዲከልስ ተጠይቋል። ዋና የተባሉ 3 የተፎካካሪ የፖለቲካ ፓርቲዎች ይህንን የኢትዮጵያ መንግስት ውሳኔ በጽኑ በመኮንን ዛሬ መግለጫ አውጥተዋል። የኢዜማ የህዝብ ግንኙነት ኃላፊ ወይዘሪት ትዕግስት ወርቅነህ በሰጡት ማብራሪያ መንግስት የፈጸመውን ስህተት እንዲያርምና ይቅርታ እንዲጠይቅ ሲል ተናግረዋል። በእነዚህ ሰዎች አነሳሽነት ከገባንበት እሳት ገና አልወጣንም። ሰው በብዙ ተጎድቷል። አገራችን በብዙ ወድማለች። ይህንን ህዝብ ሳታማክር ህግ አውጪው አሸባሪ ናቸው ብሎ ፈርጆ አስፈጻሚው በራንደም ተነስቶ የሚፈታበት አግባብን ምንድን ነው? ይህንን ሁሉ መከራ የከፈለ ህዝብ እንደገና በተጨማሪ ያጠፉት ሰዎች ተለቀው ተዝናንተው የሚኖሩበት እና ለአጠፉት ጥፋት ሽልማት የሚመስል አይነት ነገር መደረጉ ልክ አይደለም። ስለዚህ መንግስት ይቅርታ መጠየቅ አለበት ብለን እናስባለን። የአማራ ብሔራዊ ንቅናቄ አብን መንግስት የህወሓት እስረኞችን መፍታቱ የሀገርና የህዝብ ጥቅምን የሚጎዳ ታላቅ ታሪካዊ ስህተት ሲል በአፋጣኝ እርምት እንዲደረግ ጠይቋል። እናት ፓርቲ በበኩሉ እንዲህ ያለው ውሳኔ ኢትዮጵያን አሁን ካለችበት ሁኔታ ወደ ከፋ አዘቅት ይዟት እንዳይጓዝ ስጋት እንዳለው ነው የገለጸው። በርካታ ኢትዮጵያውያን ይህንን የመንግስት ውሳኔ የፍትህ ተቋሞችን የሚያዳክምና ላሰብነው ብሔራዊ ምክክር መተማመን እንዳይኖር ስጋት የፈጠረ ሲሉ እየገለጹ መሆኑም ተመልክቷል። አሸባሪ ነብለህ የወሰንክበትን አካል በተወካዮች ምክር ቤት መሰረዝ ሳይሰረዝ የአሸባሪነቱን አሸባሪ የተባለው ድርጅት መሪና ሰሪ የሆነው ማስተር ማይንድ የሆነውን ሰው መፍታትና ህዝብን ማበሳጨት ለህዝብ ክብር አለመስጠት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የታሰሩ ፖለቲከኞችን ክስ አቋርጦ የመፍታት ውሳኔ የተቃወሙ ወገኖች እኛም መጀመሪያ ስንሰማው ያስደነገጠን መሆኑን እንዲገነዘቡላቸው መጠየቃቸው ይታወቃል። አብይ ውሳኔው ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መንገድ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ ሲሉ መግለጫቸው ይታወሳል። አድማጮች፣ ዜና መጽሔት ሰፋ ያለ ዘገባ ይዟል። ትግራይ ውስጥ በሰው አልባ አውሮፕላኖች የሚደርሰውን ጥቃት ተከትሎ በአንዳንድ ቦታዎች የሚያደርጋቸውን የሰብአዊ ግልጋሎቶች አቁም ያለው ሲል የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ እንደገለጸው በኢትዮጵያ መንግስትና በትግራይ ኃይሎች መካከል እየተባባሰ ያለውን ግጭት ተከትሎ የሚጣለውን ጥቃት በመስጋት በትግራይ ሰሜናዊ ምዕራብ የሚሰጥ የሰብአዊ ግልጋሎት ተቋርጧል። የጀርመን የዜና አገልግሎት ዲፒኤ ዛሬ የተባበሩት መንግስታት ድርጅት የአስቸኳይ ጊዜ እርዳታ ቢሮ የኦቻን ቃል አቀባይ ጠቅሶ እንደዘገበው የሰብአዊ እርዳታ ድርጅቶች በሰው አልባ አውሮፕላኖች እየደረሰ ያለውን ጥቃት በመፍራት በአካባቢው የሚያደርጉትን እንቅስቃሴ አቁመዋል። እንደ ዜና ወኪሉ ዘገባ ባለፈው ሳምንት ረቡዕና አርብ የኢትዮጵያ ወታደራዊ ኃይል ደደቢት በተባለ ገጠር አካባቢ በሚገኝ በተፈናቃዮች ካምፕ ላይ በፈጸመው የድሮን ጥቃት ቢያንስ 56 ሰዎች ተገድለዋል። ከሟቾች መካከል ህጻናት የሚገኙበታል ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት መግለጹን ዘግቧል። የተባበሩት መንግስታት የህጻናት መርጃ ድርጅት ዳይሬክተር ሄንሪታ ፎሬ ድርጊቱን አውግዘዋል። በሌላ በኩል ባለፈው ቅዳሜ ከጎረቤት ኤርትራ የታጠቁ ኃይሎች በሰሜን ምዕራብ ትግራይ ሽራሮ ከተማ አካባቢ ወያኔ ላይ ጥቃት አድርሰዋል ሲሉ የህወሓት ቃል አቀባይ መናገር
መናገራቸውን የጀርመኑ የዜና ወኪል ዲፒኤ ዛሬ ዘግቧል። በትግራይ የድሮን ጥቃት ደረሰ መባሉን ተከትሎ አዲስ አበባ የሚገኘው የኢትዮጵያ መንግስት እስካሁን ምንም አይነት አስተያየት አለመስጠቱም ተያይዞ ተዘግቧል። አድማጮች በመከታተል ላይ ያላችሁት ከጀርመን ቦን ከተማ ከሚገኘው ዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በሶማሊያ የምርጫ ቀን ለተደጋጋሚ ጊዜ ከተዛወረና በሀገሪቱ ፖለቲካዊ ቀውስ ካስከተለ በኋላ መሪዎች ለአዲስ የምርጫ የጊዜ ሰሌዳ ስምምነት ላይ እንዲደርሱ የተባበሩት መንግስታት ድርጅት አሳሰበ። በጠቅላይ ሚኒስትር መሐመድ ሁሴን ሮበል እና በክልል መሪዎች መካከል ውይይት ከተካሄደ በኋላ ትናንት እሁድ በተገለጸው ስምምነት መሰረት ባለፈው ዓመት መጠናቀቅ የነበረበት የፓርላማ ምርጫ የፊታችን የካቲት 18 ይጠናቀቃል። በሶማሊያ ለተደጋጋሚ ጊዜ የምርጫ ጊዜ በመራዘሙ በጠቅላይ ሚኒስትር መሐመድ ሁሴን ሮበል እና በፕሬዝዳንት መሐመድ አብዱላሂ መሐመድ ፎርማጆ መካከል መራራ የስልጣን ሽኩቻ መፈጠሩ ይታወቃል። በሶማሊያ የሚታየው ውዝግብ በአፍሪካ ቀንድ ያለመረጋጋት አደጋን እንዳያስከትልም አስክቷል። የተባበሩት መንግስታት ድርጅት ከወዲሁ የሶማሊያ መሪዎች በምርጫው ጥሩ ስምምነት ላይ እንዲደርሱ ግፊት እያደረገ ነው። የማሊ ወታደራዊ መንግስት በየካቲት ወር ላይ ሊካሄድ የተቀደውን ምርጫ መሰረዙን ተከትሎ ጎረቤት ሀገራት በምዕራብ አፍሪቃዊቱ ሀገር ላይ ጥብቅ ማዕቀብ እንዲጣል ወሰኑ። የምዕራብ አፍሪቃ ሀገራት ኢኮኖሚ ማህበረሰብ ኤኮዋስ በጋና ዋና ከተማ አክራ ላይ ባካሄደው ስብሰባ እንዳስታወቀው ምዕራቡ ማዕቀቡ የማሊ አዋሳኝ ሀገሮችን ድንበር መዝጋትና የንግድ እገዳን የሚያካትት ነው። ከዚህ በተጨማሪ በምዕራብ አፍሪካ ሀገራት ማዕከላዊ ባንክ ውስጥ የሚገኘውን ለማሊ የሚሰጠውን የእርዳታ ገንዘብ መቁረጥ ብሎም በባንኩ የሚገኝ የማሊ ንብረትን ሁሉ ለመያዝ ማቀዱንም ይፋ አድርጓል። መቀመጫውን ማሊ መዲና ባማኮ ያደረገው የማሊ ወታደራዊ መንግስት በበኩሉ በማሊ በሚቀጥለው ወር ሊደረግ የነበረውን ምርጫ ተሰርዞ በሀገሪቱ ከ4 ዓመት በኋላ ምርጫ ለማካሄድ እቅድ መያዙን በይፋ አስታውቋል። በዩናይትድ ስቴትስ ኒውዮርክ ከተማ በአንድ የመኖሪያ ህንፃ ላይ በተነሳ የእሳት አደጋ የ19 ሰዎችን ህይወት ቀጠፈ። ከሟቾች መካከል 9 ህጻናት መሆናቸው ተነግሯል። የደረሰው የእሳት አደጋ በከተማዋ የቅርብ ጊዜ ታሪክ ውስጥ ከተከሰቱ ከተከሰተው ሁሉ እጅግ የከፋ ተብሏል። በአደጋው ከ60 በላይ ሰዎች ጉዳት ደርሶባቸዋል። አብዛኞቹ ለህይወት አስጊ በሆነ ሁኔታ ላይ እንደሚገኙም ተመልክቷል። የኒውዮርክ ከተማ ከንቲባ ኤሪክ አድምስ እንደ አደጋውን አሳዛኝ ብለውታል። የከተማዋ የእሳት አደጋ መከላከያ ኃላፊ በበኩላቸው የእሳት አደጋው ከባለ 19 ፎቅ መኖሪያ ህንፃ ላይ በአንደኛና ሁለተኛ ፎቅ ላይ በሚገኝ የመኖሪያ ቤት ውስጥ የተበላሸ የኤሌክትሪክ ሽቦ ካለው የቤት ማሞቂያ መቀስቀሱን ተናግረዋል። በማይናመር ዛሬ ያስቻለው ልዩ ፍርድ ቤት ስልጣን የተነፈጉትን የማይናመር ጠቅላይ ሚኒስትር ኦንግ ሳን ሱቺ ላይ የ4 ዓመት ጽኑ እስራት ፈረደ። የ76 ዓመቷ ኦንግ ሳን ሱቺ ህዝብን ለአመፅ በማነሳሳትና የኮሮና መስፈርቶችን በመጣስ ጥፋተኛ ናቸው ሲል ነው የወሰነባቸው። የቀድሞዋ የማይናመር ጠቅላይ ሚኒስትር ኦንግ ሳን ሱቺ በማይናመር በጎርጎሮሳውያኑ 2021 የካቲት ወር ላይ በተካሄደው ወታደራዊ መፈንቅለ መንግስት ጊዜ ጀምሮ የቁም እስር ላይ እንደነበሩ ባለፈው አርብ በተለያዩ ወንጀሎች ተጠርጥረው በመንግስት ተከሰው የታሰሩ ፖለቲከኞች እንዲፈቱ መንግስት ያስተላለፈው ውሳኔ ለዘላቂ የሀገር አንድነትና ሰላም አይነተኛ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ ጉዳዩ ላይ አስመልክተው ትናንት እንደተናገሩት በይቅርታ ተጠርጣሪዎቹ ክሳቸው መቋረጡ ሀገር ላይ ለተጋረጠው የህልውና አደጋ እንደ መፍትሄ የሚወሰድ መሆኑንም አመልክተዋል። አስተያየታቸውን ለዶቼ ቬለ የሰጡ አንድ የፖለቲካ ተንታኝ ግን የጠቅላይ ሚኒስትሩ ማብራሪያ አሁንም ያልመለሳቸው አወዛጋቢ ጥያቄዎች አለ ይላሉ። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ አለው።
ጠቅላይ ሚኒስትር አብይ አህመድ በትናንትናው የመከላከያ ሚኒስቴር ዋና መስሪያ ቤት ምረቃና የከፍተኛ ጦር መኮንኖች የሽልማት ስነ ስርዓቱ ላይ ካደረጉት 40 ደቂቃዎች ገደማ ሰፊ ንግግራቸው ከስነ ስርዓቱም በላይ በዋናነት ያተኮሩት አርብ ምሽት ክሳቸው ተቋርጠው ከእስር ስለተለቀቁት ፖለቲከኞች ነበር። የይቅርታውን ሂደት መንግስታቸው ከታሪክም ጭምር አያይዘው እንደተመለከተው ያብራሩት አብይ ነገሩ ውዝግብ መፍጠሩ እንዳልቀረ ግን አልሸሸጉም። የተሸነፉ ኃይሎች ክስ እንዲቋረጥና ከእስር ቤት እንዲወጡ ሲደረግ ከፍተኛ ቁጣ ቀስቅሷል። ይህ ቁጣ የተቀሰቀሰው በሁለት ቡድኖች ነው። አንደኛው ቡድን ኢትዮጵያ ውስጥ ጭር ሲል የማይወድ ሁልጊዜ ያጋጨ በሰበር ዜና ብር የሚሰበስብ ስንዋጋ ጦርነት አቆሙ የሚል ስናቆም ተዋጉ የሚል እንብዛም ጆሮአችንን የማንገልጥለት ቡድን ነው። ሁለተኛው ቡድን ግን በዜናው ድንገተኝነት የደነገጠ በነበረው ተጋድሎና ሁኔታ ጊዜውን፣ ገንዘቡን፣ ህይወቱን ለመስጠት የወሰነ ከያለበት ሀገርና ክልል ተሞ ከሀገርና ከህዝብ ጋር የዘመተ ይህንን እኩይ ጠላት አምሮ የሚጠላና ከዚህ እኩይ ጠላት ጋር የሚደረግ ማንኛውም ንግግር ኢትዮጵያን ይጎዳል ብሎ የሚያምን ቅን ተቆጭ ነው። የዚህን ቅን ተቆጭ ኃይል መንግስት ሙሉ በሙሉ ይረዳል፣ ያደምጣል፣ ለማስገንዘብም ጥረት ያደርጋል። ጠቅላይ ሚኒስትር አብይ ንግግራቸውን ቀጠሉ። የመንግስታቸው ውሳኔ ኢትዮጵያን በዘለቄታው በአንድነት አለት ላይ ለማቆም መሆኑን በማንሳት የይቅርታው ውሳኔ የአሸናፊነታቸው ውጤት መሆኑን አከሉ። የኢትዮጵያን ጠላቶች የሚቀንስ ባሉት በዚሁ የመንግስታቸው ውሳኔ ለተወዛገቡት የተረዱን ተማጽኖ ማቀረቡ ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነጅገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ። ይህኛው ንግግራቸው በርካቶችን ሳያወዛግብ አልቀረም። ጠቅላይ ሚኒስትሩ ለመቀበል የመረረን ውሳኔ ሲሉም ከምን አንጻር ይሆን ለምለው ጥያቄ የውጭ ጉዳይ ሚኒስቴርና የገዢው ብልጽግና ፓርቲ ቃል አቀባዮችን ተጨማሪ ማብራሪያ ለመጠየቅ ያደረኩት ጥረት አልተሳካም። አንድ ስማቸውን ለጊዜው እንዳይጠቀስ የጠየቁን የፖለቲካ ተንታኝ ግን የሂደቱ ግልጽነት ላይ ጥያቄ አንስተዋል። የፖለቲካ ፕላን ያስፈልጋል። ጦርነትን ብቻ መፍትሄ አይሆንም። ግን ሶፋር ያወቅነው ነገር የለም። እንደዚህ አይነት ኮንትሮቨርሲ ማምጣቱ አይቀርም። ግን ክላሪቲ ለመስጠትም ብዙ አፍተር ዘ ፋክት ነው የመጣው እና ከዚህ በኋላስ ምን ይመጣል የሚለውም ክሊር አይደለም። ምንድነው የዘሬ ፓኬጅ ፖለቲካል ፕሮግራም ኦር ዋትኤቨር ፒስ ኦፈር አለ ወይ ኔጎሺዬሽን እንደዛ አይነት ነገር ቢሆን ኖሮ ቱ ዳቭ ሜድ ሴንስ። ትንሽ አወዛጋቢነቱ ምንም ጥያቄ የሌለው ነው። ከዚህ ግን እንዴት መውጣት እንችላለን የሚለው ሰላም አስፈላጊ ነው። በሁሉም ሳይድ ያለው ሲቹዌሽን ሊቀጥል አይችልም። ኢኮኖሚካሊ ፖለቲካሊ ያለው ግፊት ብቻ ሳይሆን አገሪቷ ካርኖት አፎርድ ጁዲሻል ፕሮሰሱ ብዙ ውጤት አያመጣልንም። ለሰላም ስንል ይሄንን እናድርግ ስትል ሰላም ውጤት አለ። አይ ቲንክ ፒፕል አር ስቲል ወሪድ። ውሳኔው በርካታ ዝርዝር እውነታዎችን ያገናዘበ መሆኑን ያስረዱት አብይ ግን ለኢትዮጵያ ዘላቂ ሰላምና አንድነት የተለየ መንገድ አስፈላጊ መሆኑን በመጠቆም ክሳቸው ለተቋረጠው ፖለቲከኞችም በትናንት ንግግራቸው ባስተላለፉት መልእክት የክስ ማቋረጥ ሂደቱ ምህረት እንደማድረግ የሚወሰድ አለመሆኑን አስጠነቀቁ። የሀገር የህልውና ስጋት እንዳላበቃ ያመለከቱት ጠቅላይ ሚኒስትሩ ውሳኔው አንድነትን በመፍጠር ኃይል በመሰብሰብ የስትራቴጂ ብልጫ ለማድረግም ጭምር የተወሰደ ብለውታል። ህወሓትን ግን አሁንም በጠባጫሪነት ከሰውታል። የወሰድነው መድኃኒት ማስታገሻ አይደለም። የወሰድነው መድኃኒት ፈዋሽ በመሆኑ የጎንዮሽ ጉዳት አለው። ነገሩን በተለየ መንገድ ለማየት ጥረት እያደረግን ባለንበት በዚህ ወቅት አሁንም ቲፒኤልኤፍ በግራ በቀኝ ሊነካካን ይፈልጋል። አትንኩን፣ እረፉ ለማለት እወዳለሁ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በመንግስት ውሳኔ ላይ የሶስት የተቃዋሚ ፓርቲዎች አስተያየትም አለን። መንግስት ኢትዮጵያን በጠንካራ አላት ላይ ለማኖርና ጠላቶቿን ለመቀነስ በሚል እንደወሰነው የገለጸው በእስር ላይ የነበሩትን የህወሓት አመራሮችን የመፍታት ውሳኔ በብዙዎች ዘንድ ግራ መጋባት ፈጥሯል። ሶስት ዋና ዋና ተቃዋሚ የፖለቲካ ፓርቲዎችም ይህንን የመንግስት ውሳኔ በጽኑ ኮንነው በየፊናቸው መግለጫ አውጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መንግስት ለወሰደው ያልተገባ ያለው እርምጃ በይፋ ይቅርታ እንዲጠይቅና እርምትም እንዲያደርግ ጠይቋል። የአማራ ብሔራዊ ንቅናቄ አብን ደግሞ
ጉዳዩ የሀገርና የሕዝብን ጥቅም የሚጎዳ ታላቅ ታሪካዊ ስህተት በመሆኑ በአፋጣኝ እርምት እንዲደረግበት አሳስቧል። እናት ፓርቲ በበኩሉ እንዲህ ያለው ውሳኔ ኢትዮጵያ አሁን ካለችበት ሁኔታ ወደ ከፋ አዘቅት ይዟት እንዳይጓዝ የሚል ስጋት እንዳለው ገልጿል። ሶስቱም የፖለቲካ ፓርቲዎች በሰፊው ውዝግብ ያስነሳው የመንግስት ውሳኔ የፍትህ ተቋሞችን የሚያዳክምና ከፊት ለፊታችን ለታሰበው ብሔራዊ ምክክር መተማመን እንዳይኖር ስጋት የፈጠረ መሆኑን አመልክተዋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው። ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ብልጽግና ፓርቲ የሚመራው መንግስት ህግ አውጪው አካል አሸባሪ ብሎ የፈረጀው ድርጅት የህወሓት መስራችና አባላትን መጀመሪያ ምህረት በኋላ ክስ መቋረጥ ተብሎ በተገለጸ ምክንያት ከእስር መልቀቁ ግርታ፣ ብስጭት፣ ግራ መጋባት፣ ቁጭትና አንዳንዶች ላይ ተስፋ የማጣት ስሜትንም አጭሯል። ይህንን ውሳኔ ሶስት ተቃዋሚ የፖለቲካ ፓርቲዎች በእጅጉ ኮንነው መግለጫ አውጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመግለጫው ተበዳይ ፍትህ ሳያገኝና ሳይካስ በዳይን ነጻ ማውጣት በፍትህ ስርዓቱ መቀለድ ነው ብሏል። ተግባሩንም አመፀኝነትን የሚያበረታታ መከፋፈልንም የሚያጠናክር ብሎታል። ትግሉ መራራ ጉዞም አድካሚ ነው ያለው ኢዜማ በየአካባቢው ያለው ህዝብ ትኩስ ሬሳ ተሸክሞ ባለበት፣ የፈሰሰው ደም ባልረጋበት፣ የተደፈሩ እናቶች እህቶችና ልጆች ከስቃያቸው ባላገገሙበት፣ የተፈናቀሉ ወገኖች ወደ ቀያቸው ባልተመለሱበት ይህንን ውሳኔ ማሳለፍ የሚያስቆጭና የሚያንገበግብ እውነታ ነው ሲል ገልጾታል። የፓርቲው የህዝብ ግንኙነት ኃላፊ ወይዘሮ ትዕግስት ወርቅነህ መንግስት ህዝብን በይፋ ይቅርታ ሊጠይቅ እርምትም ሊወስድ እንደሚገባ ፓርቲያቸው ያምናል ብለዋል። እጅግ ልብ ሰባሪና ለማህበረሰባችን ማስደንጋጭ መታረም ያለበት ውሳኔ ነው። የመጀመሪያው ነገር የብሔራዊ ምክክሩን እና ከጦርነቱ ጋር በተያያዘ ያለውን እደራደራለሁ ብሎ ካሰበ አንድ ላይ አቀናሽቶ ማምጣት የለበትም፣ ማነካካት የለበትም። ሁለተኛ ግን በእነዚህ ሰዎች አነሳሽነት ከገባንበት እሳት ገና አልወጣንም። ሰው በብዙ ተጎድቷል። አገራችን በብዙ ወድማለች። ይሄንን ህዝብ ሳታማክር ህግ አውጪው አሸባሪ ናቸው ብሎ ፈርጆ አስፈጻሚው በራንደም ተነስቶ የሚፈታበት አግባብን ምንድን ነው? ይህንን ሁሉ መከራ የከፈለ ህዝብ እንደገና በተጨማሪ ያጠፉት ሰዎች ተለቀው ተዝናንተው የሚኖሩበት እና ለአጠፉት ጥፋት ሽልማት የሚመስል አይነት ነገር መደረጉ ልክ አይደለም። ስለዚህ መንግስት ይቅርታ መጠየቅ አለበት ብለን እናስባለን። ውሳኔዎቹንም እንደገና መከለስ አለበት ብለን እናምናለን። የአማራ ብሔራዊ ንቅናቄ አብን መንግስት የሀገር ክህደት የፈጸሙ ያላቸው ሰዎችን ያለምንም ማብራሪያ በመፍታት የሀገርንና ህዝብን ጥቅምና ክብር በጽኑ የሚጎዳ ታላቅ ታሪካዊ ስህተት መፈጸሙን ገልጿል። ውሳኔው ከምንም በላይ አመጽና አመፀኞችን የሚሸልም ሰላማዊና ህጋዊ ፖለቲካን ክፉኛ የሚጎዳ ብሎታል። በመሆኑም በአፋጣኝ እርምት እንዲያገኝ ሲል ጠይቋል። ከግማሽ ትሪሊዮን ብር በላይ ቁሳዊ ውድመት ደርሷል ያለው አብን የመንግስት ውሳኔ በመላው ኢትዮጵያውያን የተከፈለውን መስዋዕትነት ዋጋ ያሳጣ ነው ብሏል በመግለጫው። እናት ፓርቲ ደግሞ ጉዳዩ የፍትህ ስርዓቱን የጎዳና የፈላጭ ቁራጭነት ማሳያ ነው ሲል ገልጾታል። ኢትዮጵያውያን ከቁስላቸው ሳያገግሙ፣ ቁጣቸው ሳይበርድ፣ ከሀዘናቸውም ሳይጽናኑ ይህ ህጋዊ በሆነ ሁኔታ ይህ መወሰኑ የብልጽግና ፓርቲ ለሀገር ሉዓላዊነትና ለህዝብ ደህንነት ስሜት የማይሰጠው የመሆኑ ማሳያ ነው ብሎታል። የፓርቲው ዋና ጸሐፊ አቶ ጌትነት ወርቁን ተጨማሪ ማብራሪያ ጠይቀናቸዋል። ሲሻው የሚሰርዝ ሲሻው የሚያሰር ከሆነ ተቋም ገንብተን ሀገርን ወደ ተሻለ ምዕራፍ እንወስድበታለን ያልነው ተስፋ የሚያጨልም ነው። ሲጀመርም ስታስሯቸው ፖለቲካል ኢንቴንት ነበረው ወይ? ለፍትህ በመቆም አይደለም የሚያሰራቸዋቸው የሚል ጥያቄ ያስነሳል። ስለዚህ ለምታሰሩ ሂደቱ እንዴት ነበር? ለምን ተለቀቁ? እንዴት ተለቀቁ? ትናንትናም ጠቅላይ ሚኒስትሩ ሲናገሩ እንደሰማነው ኤኒታይም ደግሞ መልሰን እናስራቸዋለን ብለዋቸዋል። ይሄ በራሱ ጤነኛ አይደለም፣ አደገኛ ምልክት ነው። ይሄ ራሱ የወሰነው አካል ነው ያልገባው። ይሄ የፍትህ ተቋሙ እንዲህ በላዩ ላይ እየተጣሰ አንድ አካል ከወሰነ በኋላ ታንበዲ ደግሞ መጥቶ የሚያብራራለት ከሆነ ነገሩ በጣም አደጋ ነው። ተቋም የመገንባት ሂደታችንን እያፈረሰ ነው። ሶስቱም የፖለቲካ ፓርቲዎች ይህ የህወሓት አመራሮች ከእስር የመፈታት ጉዳይ በሂደት የታሰበው የሀገራዊ ምክክር ሂደት ላይ ከወዲሁ ስጋትና ጥርጣሬ እንዳሳድርባቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ውሳኔው ለመንግስት መራራ ቢሆንም ለዘላቂ የኢትዮጵያ ጥቅም መከበር አስፈላጊ መሆኑን ለማብራራት ሞክረዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ተከታዩ ዘገባም አድማጮች ከዚህ ጉዳይ አይወጣም።
መንግስት የቀድሞ የህወሓት ከፍተኛ ባለስልጣናት ክስ እንዲቋረጥ ማድረጉ አግባብ እንዳልሆነ አስተያየታቸውን ለዶይቼ ቬለ የሰጡ የባህር ዳርና ደብረ ማርቆስ ከተማ ነዋሪዎች አመለከቱ። መንግስት ጉዳዩን ዳግም እንዲመለከተውም ጠይቀዋል። የህግ ባለሙያዎች በበኩላቸው ድርጊቱ ህግን ያልተከተለ ፍጹም ፖለቲካዊ ውሳኔ ነው በማለት ተችተዋል። ውሳኔው በህዝብ ዘንድ ቁጣ መፍጠሩን ጠቅላይ ሚኒስትሩም ትናንት በተገኙበት የህንጻ ምረቃ በዓል ስርዓት ላይ ባደረጉት ንግግር አመላክተዋል። ከባህር ዳር አለምነው መኮንን አስተያየቶችን በማሰባሰብ ተከታዩን ዘገባ ልኮልናል። ታህሳስ 29 2014 ዓ.ም በወንጀል ተጠርጥረው የነበሩ የቀድሞ የህወሓት ከፍተኛ ባለስልጣናትን ጨምሮ ሌሎች ክስ ላይ የነበሩ ሰዎች ክሳቸው ተቋርጧል። በተለይ ሀገሪቱን ወደ ቀውስ እንድትገባ አድርገዋል ያሏቸው ግለሰቦች ክስ መቋረጥ ትክክል እንዳልሆነ አንዳንድ አስተያየት ሰጪዎች እየተናገሩ ነው። አስተያየታቸውን ከሰጡን መካከል በፍትህ ቢሮ ኃላፊ ደረጃ የአማራ ክልል ርዕሰ መስተዳደር ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን አንዱ ናቸው። ውሳኔው ከህግ የበላይነት ይልቅ ፖለቲካዊ ትርጉም አለው ብለዋል። ለኔ እንደ ህግ ባለሙያ ብዙ አልተመቸኝም። ምክንያቱም ይገባኛል። ያው አሁን ሀገራዊ ምክክር ኮሚሽን ተቋቁሟል። የሀገሪቱን የተከባለሉ ችግሮች ሁሉንም ኃይሎች ባካተተ መንገድ ለመወያየትና ምክክር ለመፍታት መንግስት እያሰበው እና እየሄደበት ያለ ነገር አለ። ነገር ግን ከዚሁም ጋር ቢሆን የሚያዝም እንኳን ቢሆን የተላለፈው ውሳኔ ከህግ የበላይነት ይልቅ በፖለቲካ የበላይነት ላይ ያተኮረ ውሳኔ ነው የሚመስለው እና ፒውርሊ የፖለቲካ ውሳኔ ነው። ውሳኔው ግለሰቦቹ መጀመሪያ በፖለቲካ እንጂ በወንጀል የሚያስጠረጥራቸው ነገር እንደሌለ የሚያስመስል መሆኑን ጠቁመው ያም ሆነ ግን ተጠርጣሪዎች በተገኘባቸው መረጃ መሰረት ፍትህ ማግኘት አለባቸው ሲሉ ተናግረዋል። ፍትህ መበየን አለበት በግልጽ በተለይ የተከሰሱ ሰዎች ማስረጃ ተገኝቶባቸዋል ተብሎ በፌዴራል መንግስት ኃላፊነት መደበኛ ክስ የተመሰረተባቸውን ሰዎች በቡድን ደረጃ ያውም ደግሞ ፍጹም ከማይገናኟቸው ሰዎች ጋር ፖለቲካም ቢሆን እኮ በጣም ብርቱ ጥንቃቄ ማድረግ አለበት። እንዴት አድርገህ ነው እስክንድር ነጋንና ስብሐት ነጋን እኩል የምትፈታቸው? ምን አይነት መለኪያ ነው እኩል ልታረጋቸው የምትችለው? እና እነዚህ ሰዎች እንግዲህ ፒውርሊ የወንጀል ክስ የተመሰረተባቸው ወንጀል ሳይፈጽሙ በፖለቲካ ምክንያት ነው እንደማለት እኮ ነው። እንግዲህ ፖለቲካ ውሳኔ የሚሰጥና የምትፈታቸው ከሆነ ፖለቲካል ፕሪዝነርስ ነበሩ ማለት ነው መጀመሪያ። በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር ቻላቸው ታረቀኝ ህወሓት እንደ ቡድን ይቅርታ ተደርጎለት በሀገሪቱ የፖለቲካ ስርዓት ተሳትፎውን እንዲቀጥል ቀደም ሲል የተደረጉ የሽምግልና ሙከራዎችን ያመከለ ቡድን በመሆኑ አሁን የተደረገው የክስ መቋረጥ ተገቢ አይደለም ብለዋል። እስካሁን ድረስ ያላቸው ድርጅት በምህረት የሚያስለቅቅ አይደለም። በምህረት የሚያስለቅቀውን ነገር በይቅርታ የሚያስለቅቀውን ነገር ያበላሹት ይልቅ የሃይማኖት አባቶች፣ ሴቶች፣ የተለያዩ የህብረተሰብ ክፍሎች እየሄዱ ትግራይ ድረስ የለመኗቸው ጊዜ ነው ያበላሹት። ባለፉት ዓመታት የተሰሩ ስህተቶች ይቅርታ ይደረግላቸው። አሁን በሰላም የያዛችሁ ንብረት ይዛችሁ ኑሩ ተብለው እምቢ ብለው አሻፈረኝ ብለው ነው እንግዲህ ከጥቅምት 24 መከላከያው የሰሜን ዕዝን ካጠቁ በኋላ በአፋርና በአማራ ክልል ይህን ሁሉ ጊዜ የፈጸሙት አሁንም እየፈጸሙ ያሉት እና እነዚህ ሰዎች በምህረትም ሆነ በይቅርታ ያሰጣቸው ነገር እኔ አላየሁም። የህግ ጠበቃው አቶ ገበያው ይታየው ቡድኑና የቡድኑ አባላት ለሀገሪቱ ውጣ ውረድ ተጠያቂ በመሆናቸው ውሳኔው ተገቢ አይደለም፣ መንግስት ጉዳዩን እንደገና ይመልከተው ሲሉ ጥሪ አቅርበዋል። በህግ ፍልስፍና ሂደት ዓለም አቀፍ ደረጃ የሚሆን በእኛ ሀገር ተጨባጭ ሁኔታ ምንም አይነት ተቀባይነት የለውም። ምናልባት በጣም ግዙፉን ስህተትና ግዙፍን ኃላፊነት መውሰድ ያለበት ይህ ቡድን ነው። ይህ ቡድን ትናንትና እየሰራው ብቻ ሳይሆን ዛሬም እየሰራ ያለ ይህ ቡድን ተጠያቂ ካልሆነ በዚህ ሀገር ውስጥ ምንም አይነት ማረሚያ ቤት ሊኖር አይገባም። የደብረ ማርቆስ ከተማ ነዋሪ 100 አለቃ ብርሃኑ ተረፈ አሸባሪ የተባለን ኃይል አሸባሪነቱ በህዝብ ተወካዮች ሳይነሳ ክስ ማቋረጥ ተገቢ እንዳልሆነ ተናግረዋል። አሸባሪ ነው ብለህ የወሰንክበትን አካል በተወካዮች ምክር ቤት መሰረዝ ሳይሰረዝ የአሸባሪነቱ እንትን አሸባሪ የተባለው ድርጅት መሪና ሰሪ የሆነው ማስተር ማይንድ የሆነውን ሰው መፍታትና ህዝብን ማበሳጨት ለህዝብ ክብር አለመስጠት ነው። ማንም ሊወስን ይችላል። የውጭ ሀገር ግፊትም ሊኖረው ይችላል። ማንም እንትን ሊል ይችላል። ህወሓት በድንበርና በአካባቢው ከፍተኛ እልቂት እያስከተለ መንግስታችን ይሄንንም ደግሞ ደጋግሞ ያስበዋል ያጤነዋል ብዬ አስባለሁ። ይህ በእንዲህ እንዳለ የአፍሪካ ህብረትና የተባበሩት መንግስታት ድርጅት መንግስት የወሰደውን እርምጃ በበጎ እንደተቀበሉት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ውሳኔው ቁጣን ቢቀሰቅስም በሀገሪቱ አንድነትና ሰላም ለማምጣት መልካም እርምጃ መሆኑን አመልክተዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር።
የምሽቱ የዜናና ዜና መጽሔት ጥንቅር አበቃ። አድማጮች የምትከታተሉት ቦን ከተማ ከሚገኘው ዶች ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። በዚሁ ወደ ሳምንታዊ መሰናዶ ነው የምናልፈው። ቀደም ሲል እንደተገለጸው ለአፍሪካ ቀንድ አካባቢ ኃይልን ለማጠናከር በሀያላን ሀገራት መካከል ፉክክር መሰል እንቅስቃሴ እየታየ ነው። የዕለቱ ማህደረ ዜና ይህን ይመለከታል። እና ምዕራባውያን ሸሪኮቿ በአንድ በኩል ቻይናና ሩሲያ በሌላ ወገን ለአፍሪካ አህጉር በተለይም በምስራቅ አፍሪካ ሀገራት በኢትዮጵያ በሱዳንና በሶማሊያ ለዓመታት ያንዣበበውን ፖለቲካዊና ወታደራዊ ቀውስ በሰላምና በዲፕሎማሲያዊ መንገድ ለመፍታት ልዩ ልዑክ ጭምር በመሰየም የጀመሩት የዲፕሎማሲ እንቅስቃሴ በእውነት ለሀገራቱ ሰላምና እድገት ያለመ ነው ወይስ ሁለተኛው አፍሪካን በእጅ አዙር ቅኝ አገዛዝ የመቀራመት ስልት ይሆን? ከዚህ እንቅስቃሴ ተጠቃሚውስ ማን ነው? የዛሬው ዝግጅታችን ይህን ርዕሰ ጉዳይ በጥቂቱ የሚዳስስ ሲሆን ከ60 ዓመታት በፊት በኮሙኒስት ርዕዮተ ዓለም ማንሰራራትና በኒውክሌር የጦር መሳሪያ እሽቅድድም ሳቢያ በቀድሞዋ ሶቪየት ህብረትና በዩናይትድ ስቴትስ መካከል የተቀጣጠለው ቀዝቃዛው ጦርነት ዛሬም ዳግም በአሜሪካና በቻይና መካከል መከሰቱ እውን እየሆነ ነው። ሁለቱ የምድራችን ሀያል ሀገራት የኃይል ሚዛናቸውን ለማስጠበቅ በተለይም በእምቅ የተፈጥሮ ሀብት የበለጸገውን የአፍሪካ አህጉር በመዳፋቸው ለማስገባት በንግድ በኢንቨስትመንትና በምጣኔ ሀብት ያላቸውን ትብብር ከሀገራቱ ጋር እያጠናክሩ ይገኛሉ። እንደ ጎርጎራዊ አቆጣጠር በ2019 ዓ.ም የወጣ አንድ ጥናት እንዳመለከተው ከ13 የሚልቁ እንደ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ጃፓንና ሌሎችም የዓለም ሀገራት በአፍሪካ ምድር ወታደራዊ ቤዞቻቸውን መስርተዋል። ለአፍሪካ ችግር አፍሪካዊ መፍትሄ የሚለው ድምጽ በአፍሪካውያን ጎልቶ በሚሰማበት በአሁኑ ወቅት እነዚሁ የዓለም ሀገራት እንደ ጅቡቲ፣ ሱዳን፣ ሶማሊያ፣ ሶማሌላንድ፣ ማሊ፣ ቡርኪና ፋሶ፣ ሊቢያ፣ ቻድ እና ሌሎችም ከ20 የሚልቁ የአፍሪካ ሀገራት ውስጥ ወታደራዊ ካምፕ ማቋቋማቸውና ጦራቸውንም ማስፈራቸው ታውቋል። በ2015 ዓ.ም አካባቢ በአሜሪካና ቻይና እንዲሁም ሩሲያ መካከል ዳግም ያገረሸው ሁለተኛው ቀዝቃዛው ጦርነት ዜጎቿን በሚገባ መመገብ በተሳናትና በድህነት አረንቋ ውስጥ በተዘፈቀችው አፍሪካም ከባድ ስጋትን መደቀኑ ነው የሚነገረው። ዛሬ የአፍሪካ ቀንድ ሀያላን ሀገራት ከልማትና ኢንቨስትመንት አጋርነት ሌላ የጦር ቤዛቸውን በስፋት ለማቋቋም አጥብቀው የሚመኙት የጂኦፖለቲካ ስትራቴጂካዊ ቀጠና እየሆነ መጥቷል። ከቅርብ ጊዜያት ወዲህ ደግሞ በተለይም በአፍሪካ ቀንድ ሀገራት በኢትዮጵያ በሱዳንና ሶማሊያ የተከሰተው ፖለቲካዊ ቀውስ አሜሪካና ተባባሪዎቿ እንዲሁም ቻይናና ሩሲያ በቀጠናው የበላይ ሆኖ ለመውጣት ያላቸውን ፍላጎት ከመቼውም ጊዜ በላይ ያንጸባረቁበት ሆኖ እየተስተዋለ ነው። በጅቡቲ የአሜሪካው የጦር አዛዥ ሜጀር ጄኔራል ዊሊያም ዛና በቅርቡ ከቢቢሲ ጋር ባደረጉት ቃለ መጠይቅም ይህንኑ የአፍሪካ ቀንድ ወሳኝ ጠቀሜታ በቃላቸው አረጋግጠዋል። ይህ ለወታደራዊ እንቅስቃሴ እጅግ ጠቃሚ የሆነ የጂኦ ስትራቴጂካል ስፍራ ነው። የባህር የአየርም ሆነ የምድር ጦር ወታደራዊ ኦፕሬሽኖችን በቀላሉ ለማከናወን ቦታው ተመራጭ ነው። በደቡብ አፍሪካ የሳይንስና ቴክኖሎጂ ኢኖቬሽን ሚኒስቴርና የሀገር አቀፍ ምርምር ማዕከል ተመራማሪ የሆኑት የፓን አፍሪካኒዝም አቀንቃኙ ፕሮፌሰር ማሞ ሙጬ የአፍሪካ ሀገራት ችግሮቻቸውን የሚፈቱበት ዘመን ተሻጋሪ ልዩ ባህላዊ ዘዴ እንዳላቸው በማስታወስ ሀያላን ሀገራት በሀገር የውስጥ ግጭቶችና ፖለቲካዊ ቀውሶች ጣልቃ እንዲገቡ እድል መስጠትና መፍቀድ ግን ችግሩን የሚያባብስና መዘዙም የከፋ ነው ይላሉ። አፍሪካ ከቅኝ አገዛዝ እስካሁን አልወጣችም። 14 ሀገሮች አሁን በፈረንሳይ ይገዙ የነበሩት በቅኝ አገዛዝ ጊዜ አሁን በጣም ነው የሚሰቃዩት። ገንዘባቸው በሙሉ ያለው ከፈረንሳይ ባንክ ነው። ከፈረንሳይ ባንክ ገንዘቡን ሲመልሱት እነሱ ኢንተረስት ይከፍላሉ። በራሳቸውን ገንዘብ እኮ ነው የሚለው። ወደ 65% በላይ ሪዘርቫቸው በሙሉ ያለው ፈረንሳይ ነው እና አሁን ስታየው ሰሞኑን ጊኒ፣ ማሊ በየቦታው የፈረንሳዮች ጦር ነበረ። እንዲያውም አሜሪካኖቹ ምን ያደረጉ ንግድ በኢትዮጵያ ላይ ሲገድቡ ጊኒና ማሊንም ጨመሯቸው። ጦርነቱን የሚያደርጉት ማናቸው? ፈረንሳዮች አብረው ነው የሚያደርጉት ማለት ነው። በዓለም የሌለው ንጥረቶች ያለው አፍሪካ ነው። ዲአርሲ ኮንጎ ብትሄድ ኮልታኑ፣ ኮባልቱ፣ ጎልዱ ሁሉ ምን የሌለ ነገር አለ። እሱ ሁሉ ተደምሮ ስንት ሆኗል መሰለህ? 24 ትሪሊየን የአውሮፓ ሀገሮችና የአሜሪካ የግሮስ ናሽናል ፕሮዳክት ከሱ የሚበልጥ ሀብት በአንድ ቦታ አፍሪካ ውስጥ አለ። ኢቨን ኢትዮጵያን ብትወስድ ዝም ብለን ባለን መጠቀም ብናውቅበትና ተባብረን መስራት ብንችል
ያለን ንብረት ይበቃናል፣ ብዙ ችግር አይኖርብንም ነበር። ንጥረቶቻችን ነው ማለት አውሮፓኖችም ሆነ አሜሪካን ሌሎች በሙሉ አፍሪካን እየከፋፈሉ ጥቅም ማግኘት ንጥረቶቿን መውሰድ መዝረፍ ነው የሚፈልጉት እና ከድህነት እኛ ልንወጣ አልቻልንም። ይሄ ሆርን ኦፍ አፍሪካ የሚባለው ያለብን ችግር ቀላል አይደለም። ሶማሌ በክላን ይለያያል። ሰው ፍሬንች ሶማሌላንድ አለ፣ ኢታሊያን ሶማሌላንድ አለ፣ ብሪቲሽ ሶማሌላንድ አለ። ብሪቲሽ ላይ ያለው ሶማሌላንድ ያለው ሰው እኛ ሱፔሪየር ነን ይላል። እኛ እንበልጣለን ከፈረንሳይና ከሶማሌ ብሎ ይጣላሉ። ጅቡቲ እንደ ፍሬንች ፓርት ናት ያለችው። አሁን ስታየው ጅቡቲ ውስጥ ወደ 9 ሚሊተሪ ቤዝስ አሉ ነው የሚባለው። የተለያዩ ፈረንሳዮች አላቸው፣ ቻይና አለው፣ አሜሪካ አለው፣ የሌለው የለም ነው የሚባለው እና ስታየው በጣም የሚያስፈራ ነገር ነው። አካባቢያችን በሙሉ ኢንፊልትሬትድ ሆኗል። ትልቅ ችግር ላይ ያለ ነው እና አሜሪካ እና አውሮፓ እነዚህ በሙሉ ጠቅላላ ያላቸው ምንድነው ኢትዮጵያም እንድትከፈል ሀገራችን በጣም ችግር ላይ ያስገብተውብናል። ኢትዮጵያ ቅኝ ግዛት ውስጥ ያልነበረች ሀገር በመሆኗ ጥንካሬ ካሳየች በአፍሪካም በሁሉም ያሰራነውን ሁሉም የሚያደክም ነገር ነው ብለው ነው የሚያምኑት። ስሌቨሪ ፈጥረዋል፣ ብዙ ነገር አድርገዋል እና ኢትዮጵያ ይህን ሁሉ የተቃወመች ናት። ኢትዮጵያኒዝም የሚል ፊሎሶፊ ፍልስፍና በዓለም የተፈጠረ በስሟ ኢትዮጵያ ነው። 2 ማኒፌስቶ ወጥቷል በስሟ። በ1829 ዓ.ም አሜሪካ ወጥቷል። ከአድዋ ድል በኋላ በ1896 በሳውዘርን አፍሪካ 2ኛው ማኒፌስቶ ወጥቷል። በዚህ ዓለም በስሙ 2 ማኒፌስቶ የወጣለት ሀገር የለም። ኢትዮጵያ ብቻ ናት። በሁሉ ኮኮን ያለችው ኢትዮጵያ በቁርአኑም አለች፣ በባይብሉ በሁሉ ያለች ናት። እሷ መንፈሳዊ ጥንካሬ ሰጥታናለች። በአሁኑ ወቅት እንደ አሜሪካ ያሉ ሀገራት በኢትዮጵያ ከዓመት በላይ የዘለቀው ወታደራዊና ፖለቲካዊው ግጭት በዲፕሎማሲያዊ ውይይትና በሰላም እንዲፈታ ከፍተኛ ፖለቲካዊ ልምድ አካብተዋል የሚሏቸውን ዲፕሎማቶችና ልዩ ልዑኮች በአፍሪካ ቀንድ እስከ መሰየም ደርሰዋል። በፕሬዚዳንት ባይደን አስተዳደር በተለይም በኢትዮጵያና በሱዳን ተልዕኳቸውን በብቃት ያሳካሉ ተብለው ተስፋ የተጣለባቸው አንጋፋው ዲፕሎማት ጄፍሪ ፌልትማን የኢትዮጵያን ግጭት ለማስቆምም ሆነ ማቆሚያ ባጣው ህዝባዊ ተቃውሞ ስልጣን የለቀቁትን የሱዳኑ ጠቅላይ ሚኒስትርን አብደላ ሐምዶክ መንግስት መታደግ አቅቷቸው በያዝነው ወር የስራ ውል ኮንትራታቸው አብቅቶ ስልጣናቸው ለሌላ ዲፕሎማት መሰጠቱን የአሜሪካ መንግስት በይፋ አስታውቋል። ያም ቢሆን ፌልትማን ከቀናት በፊት በኢትዮጵያ የገና በዓል ዋዜማ የመጨረሻ ነው በተባለው ጉዟቸው ከኢትዮጵያ መንግስት ባለስልጣናት ጋር ያደረጉት ውይይት ለህዝብ በይፋ ባይገለጽም ዩናይትድ ስቴትስ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በቀጣይ አዎንታዊ ነገሮች ሊኖሩ ይችላሉ የሚል ግምትና ተስፋ እንዳላት አንዳንድ ዘገባዎች አመላክተዋል። በፌልትማን ጉብኝት ማግስት የኢትዮጵያ መንግስት የተቃውሞ ፖለቲካ አራማጅ የሆኑትን በእነ አቶ ጃዋር መሐመድና በአቶ እስክንድር ነጋ መዝገብ ተከሰው የነበሩ እስረኞችን የፍርድ ቤት ክርክር በማቋረጥ እንዲሁም በህወሓት አመራሮቹ በአቶ ስብሐት ነጋ የክስ መዝገብ ጉዳያቸው በፍርድ ቤት ሲታይ የቆየውን 6 ግለሰቦች በምህረት መፍታቱን የሚታወቅ ነው። ይህ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሳይቀር በበጎነቱ የተጠቀሰው እርምጃ ጠቅላይ ሚኒስትሩ በተለይም ከህወሓት አመራሮች ፍቺ ጋር በተያያዘ ከህዝቡ ለተነሳው ተቃውሞ እኛም ውሳኔውን ስንሰማ በመጀመሪያ ደንግጠን ነበር፣ እናንተም ተቀበሉት የሚል መልእክት ማስተላለፋቸው በአንዳንዶች ዘንድ በተለያየ መንገድ ተተርጉሟል። ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ግን በግጭት የሚታመሰውን የአፍሪካ ቀንድ ቀውስ በተሻለ ሁኔታ ይፈታሉ ሲል ተስፋ የጣለባቸውን አዲስ ልዑክ መሰየሙን አስታውቋል። ፌልትማንን ይተኳቸዋል የተባሉት በቅርቡ በቱርክ የአምባሳደርነት ጊዜያቸውን የጨረሱትና ከ40 ዓመታት በላይ የውጭ ግንኙነት ልምድ አካብተዋል የሚባሉት አንጋፋው ዲፕሎማት ዴቪድ ሳተርፊልድ በፕሬዝዳንት ቡሽ የስልጣን ዘመን በአሜሪካ የውጭ ጉዳይ መስሪያ ቤት የመካከለኛው ምስራቅ ጉዳዮች ተጠባባቂ ኃላፊ የነበሩ ሲሆን በኢራቅ፣ በሳውዲ አረቢያ፣ በሊባኖስ፣ በቱኒዚያና ሶሪያም በልዩ መልእክተኝነትና አምባሳደርነት አገልግለዋል። ምንም እንኳን እኚህ ጎምቱ ፖለቲከኛ በአሜሪካ አስተዳደር ሲሾሙ ታሳቢ ከተደረገባቸው ምክንያቶች አንዱ የቱርክ አምባሳደር ሆነው በማገልገላቸው የኢትዮጵያን ችግር ለመፍታት እንደ ቱርክ ያሉ ሀገራትን ከጎናቸው አሰልፈው ጫና ሊያሳድሩ ይችላሉ ከሚል ግንዛቤ የመነጨ ቢመስልም ራሳቸው አምባሳደሩ በጥቅምት ወር ከሌሎች 10 የምዕራባውያን ዲፕሎማቶች ጋር
የዲፕሎማቲክ እውቅናና ከለላቸው ተነስቶ ቱርክን ለቀው እንዲወጡ በፕሬዝዳንት ረጅብ ጠይብ ኤርዶጋን ትዕዛዝ ተላልፎባቸው እንደነበር አይዘነጋም። ሳተርፊልድ በተላኩበት ሀገር ተቀባይነት የሌላቸው ፐርሶናል ነንግራታ ተብለው እንዲባረሩ የተወሰነባቸው ደግሞ የ2013 ዓ.ም የቱርክ ህዝባዊ አመጽ በገንዘብ በመደገፍና በኋላም በ2016 ዓ.ም በፕሬዝዳንቱ ላይ ተሞክሮ በከሸፈው የመፈንቅለ መንግስት ሙከራ የታሰሩት ቱርካዊው በጎ አድራጊ ኡስማን ካቫላ እንዲፈቱ በጋራ በመጠየቃቸው በሀገር ውስጥ ጉዳይ ጣልቃ ገብተዋል በሚል ነበር። አንልሻንል ቱርኪየ burada kalkıp da የቱርክን ማንነት በሚገባ ማወቅና መገንዘብ ይኖርባቸዋል። ይህን ተግባራዊ የማያደርጉ ከሆነም ሀገሪቱን በፍጥነት ለቀው እንዲወጡ አስፈላጊውን ትዕዛዝ ሰጥቻለሁ። hemen halledeceksiniz dedi. እንዲህ ከቱርክ ጋር ሰጣ ገባ ውስጥ የገቡት አምባሳደር ሳተርፊልድና የሌሎችም ሀገራት ዲፕሎማቶች በፍጥነት ይቅርታ ከጠየቁ በኋላ ኤርዶጋን ውሳኔውን ሊቀለብሱት ችለዋል። አሁንም በአፍሪካ ቀንድ ልዩ የሰላም ተልዕኳቸው ምን ያህል ስኬት ያመጡ እንደሆነ በጊዜ ሂደት የምናየው ጉዳይ ይሆናል። በሌላ በኩል አሜሪካ ኢትዮጵያን ከቀረጥ ነፃ የንግድ ስምምነት አግዋ ማገዷ በተሰማ ሰሞን የአፍሪካ ሀገራት በተለይም የግብርና ምርቶቻቸውን በቻይና ገበያ ከቀረጥ ነፃ እንዲያቀርቡ ግሪን ሌን አረንጓዴ መስመር የተሰኘ አዲስ አማራጭ ገቢራዊ ማድረጓን በሴኔጋል ዳካር የቻይና አፍሪካ ጉባኤ ከወራት በፊት የገለጸችው ቻይና ዛሬም ዩናይትድ ስቴትስ ለአፍሪካ ቀንድ አዲስ ተለዋጭ ልዩ ልዑክ መሰየሟን እንዳስታወቀች እሷም በውጭ ጉዳይ ሚኒስትሯ ዋንጊው በሰሞኑ የኬንያና ኤርትራ ጉብኝታቸው ወቅት ሀገራቸው በቅርቡ ለምስራቅ አፍሪካ ልዩ ልዑኳን እንደምትልክ አረጋግጠዋል። በአፍሪካ ቀጠና አስተማማኝ ሰላምና መረጋጋት እንዲሰፍን ከተባበሩት መንግስታት ድርጅትና ከሌሎችም አካላት ጋር በመሆን የበኩላችንን ጥረት እናደርጋለን። ችግሩንም ለመፍታት በቀጠናው ልዩ ልዑክን የምንሰይም ይሆናል። ከቻይናው የውጭ ጉዳይ ሚኒስትር ዋንጊው በኋላ ንግግር ያሰሙት የኬንያው ፕሬዝዳንት ኡሁሩ ኬንያታም በአሁኑ ወቅት ኬንያም ሆነች አፍሪካ የሚያስፈልጋቸው ከቃል በላይ በተግባር ራዕያቸውንና የልማት ግባቸውን በተግባር ሊያሳካላቸው የሚችል እውነተኛ ወዳጅ ነው ሲሉ ተደምጠዋል። Kenya, Africa does not need lectures. Kenya, Africa needs friends willing to work with us. ኬንያ አፍሪካ በአሁኑ ወቅት የሚያወራ አካል ሳይሆን እውነተኛ ወዳጅና አጋር ነው የሚሹት። አብሯቸው በጋራ ለመስራት ፍላጎት ያለው እንዲሁም ራዕይ ግቦቻቸውንና ፍላጎታቸውን ለማሳካት የሚረዳ ወዳጅ ነው የሚፈልጉት። To achieve our goals and our aspirations. ሀያላን ሀገራት በአፍሪካ አህጉር በሰብአዊ እርዳታ፣ በልማትና የኢንቨስትመንት ትብብር፣ በዲፕሎማሲያዊ ግንኙነትና በወታደራዊ የጦር ሰፈሮች ግንባታ ሽፋን ከአፍሪካ አምባገነን መሪዎች ጋር እየመሰረቱት ያለው ፈር የለቀቀ ግንኙነትና እያሳደሩት ያለው ጫና አህጉሩ ከእርዳታ ጥገኝነት እንዳይላቀቅ የሚያደርግ የተፈጥሮ ሀብቱን ለምዝበራ የሚያጋልጥ ህዝቦችን በእርስ በርስ ግጭት ለዘመናት በሰቆቃ እንዲዳክሩ የሚያደርግና ከበርሊኑ የኮሎኒያሊዝም ሴራ በኋላ የቀጠለ ሁለተኛው አፍሪካን በእጅ አዙር ቅኝ አገዛዝ የመቀራመት ሴራ አካል ነው ሲሉ አንዳንድ የአፍሪካ ምሁራንና የፖለቲካ ሊቃን ስጋታቸውን ይገልጻሉ። በደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር የሆኑት ክሪስቶፈር ኢሴኪ ይህንን ሀሳብ ከሚጋሩት አንዱ ናቸው። Africa has strategic importance in terms of its resources. የአፍሪካ አንዱ ስትራቴጂካዊ ጠቀሜታ እልቆ መሳፍርት የሌለው የተፈጥሮ ሀብት ባለጸጋ መሆኗ ነው። ይህ ተዝቆ የማያልቅ በከርሰ ምድሯ የሚገኘው ሀብቷ ዛሬ ላይ እንደ አሜሪካ፣ ቻይና እና የአውሮፓ ሀገራት ቀጠናውን በበላይነት ለመቆጣጠር የሚፎካከሩበት አድርጓታል። ይህም ሁለተኛው አፍሪካን በእጅ አዙር የመቀራመት እንቅስቃሴ ነው ማለት ይችላል። Continent up for competition among Europe, America and China. የፓን አፍሪካኒስቱ አቀንቃኝ ተመራማሪና የፖለቲካ ጉዳዮች ተንታኙ ፕሮፌሰር ማሞ ሙጬ ኢትዮጵያም ሆነች አፍሪካ ዛሬም ከኮሎኒያሊዝም ሴራ አለመላቀቃቸውን በማውሳት ሀገራቱ በውጭ ኃይላት ከተጠመደላቸው የእጅ አዙር ቅኝ አገዛዝ ወጥመድ ለመላቀቅ ለችግራቸው መላና ዘዴ ራሳቸው እንዲያበጁ በጽኑ መክረዋል። አድማጮቻችን፣ የዛሬው ዝግጅታችን በዚሁ አበቃ።